እህቴ በእናትሽ መላበኝ፣ ግራ ተጋብቻለሁ፣ አማክሪኝ። ሌሊት እንቅልፍ የለኝም። ታሪኬን የማዋየው የማካፍለው ዘመድም ሆነ ሰው የለኝም። ፕሊስ የምትይኝም በይኝ። እድሜ 21 ነው። ባለትዳር የአንድ ልጅ እናት። ነገር ግን የትዳር አጋሬ ያለምንም ምክንያት ውጭ እያደረ ጠዋት ይመጣል። ለምንድን ነው ውጭ የምታድረው ብዬ ስናገረው እባክሽ ይቅር በይም ብሎ እግሬ ስር ይወድቃል። በማግስቱም እየወጣ እያደረ ይመጣል። ዋው! አረ እናንተ ትዳር ወዴት እየሄደ ነው? በእውነት እኔ አንዳንድ ጊዜ ግራ ነው የሚገባኝ። የሚገርመኝ የሴቱ ትዕግስት፣ የወንዱ ብልግና። በእውነት ኢማጂን ከተማ ውስጥ ሹፌር ቢሆን፣ ክፍለ ሀገር ሰራተኛ፣ የፊልድ ሰራተኛ ቢሆን ኢት ሜክ ሴንስ። ቢያደር መሽቶብኝ ነው ሊል ይችላል። አገር ውስጥ ከተማ ውስጥ እስቲ ያስቡት። ወይ አዲስ አበባ ወይ ሰምዌር ከተማ ውስጥ አብራችሁ እየኖራችሁ ባላችሁ ውጭ እንደ ልቡ እያደረ ጠዋት ይመጣል። ወንድ አዳሪ፣ ልክ እንደ ሴተኛ አዳሪ ወንድ አዳሪ። ሌሊት ቢዝነሱን ሲሰራ፣ ያው እነሱ ቢዝነስ ሲሰሩ እያደሩ ጠዋት ይመጡ የለ። ዲስሪስፔክት ለማድረግ ፈልጌ አይደለም የሴተኛ አዳሪን ስራ። ኢቭን ኢፍ በጣም የሚያስጠላ ቢሆንም አሁን ታክስ እየተሰበሰበበት ነው አንዳንድ ሀገር አይደል ኦፊሻል እያደረጉት። ስለዚህ እኔ ዲስሪስፔክት እያደረግኩ አይደለም፣ ግን የስራው ጸባይ እንደዛ ነው አይደል። ሌሊት ቢዝነስ ይሰራል፣ ጠዋት ነው አይደለ ቤት መጥተው የሚተኙት። እንደዛ ማለት ነው ይሄኛው። ያሳዝናል፣ ያሳፍራል። የእሷም ትዕግስት ይገርማል። ነገር ግን አሁን ደርሶ አንገሽግሾኛል። አንድ ልቤ ልጅሽን ቤተሰብ ጋር አድርገሽ ሂጂ ወደ አረብ ሀገር። ይሄ ፈረደበት አረብ ሀገር። ባለፈው ቪዲዮ ሰርቻለሁ። መሸሸጊያ ነው፣ መሸሻያ ነው። ሰው ሁሉ ገንዘብ ሊሸቅል አይደለም የሚሄደው ምለው እውነቴን ነው። እናችም ልጅ ወደዛ ሄጄ ከሱ በቃ መሸሽ ነው የምፈልገው። አንድ ልቤ ደግሞ ልጅሽ ይጎዳብሻል ይለኛል። ምን ይሻለኛል ግራ ገብቶኛል እያለች ነው። በጣም ያሳፍራል። ትዳር ያለው ልጅ ያለው ሰው ውጪ የጸበል ዕቃ ይመስል ውጪ እያደረ ጠዋት አይኑን እየጠራረገ ይቅርበኝ እያለ እየገባ ይተኛል። ወደል በጣም ያሳፍራል በእውነት። እና እኔ ምንድነው የሚፈራው ሰው ሰብሰብ አድርገሽ ኦፊሻሊ አናግሪው ነው። ይሄ ትዳሬ ሚስጥር ገመናዬ ሰው ይሰማብኛል የምትሉትን ነገር ተዉ። የሀበሻ ሴቶች የምንጎዳው እንዲህ እያልን ነው። ለምን አፈር ድሜ አይግጥም የኔ የትዳር ገመና? እኔ እየሞትኩ የትዳር ገመናዬን መደበቅ አለብኝ? ስለዚህ አደባባይ ላይ ንገሪለት። ሴተኛ እንደ ሴተኛ አዳሪ ወንድ አዳሪ ሆኗል ልጃችሁ ብለሽ ለቤተሰቡም ንገሪ፣ ለቤተሰቦችሽም ማሳውቂ። ሽማግሌ ሰብስበሽ መፍትሄ የሚገኝለት ከሆነ ጸጥ ለጥ ብሎ ትዳሩን የሚያካሄድ ከሆነ አንድ ቻንስ ስጭ። አለበለዚያ እንዳልሽው ልጅሽን ቤተሰብ ጋር አስቀምጠሽ ወደ ስደት ሂጂ። ከዚህ ጋር ኑሪ ብዬ አልነግርሽም። እኔ በእኔ በኩል፣ በእናንተ በኩል የምትሏትን በሏት። ውድድ ነው የማደርጋችሁ ባይ